የሚሰድቡህን መርቅ፣ ለሚያሳድዱ ጸልይላቸው፣ ቀኝ ጉንጭህን ላይ የመታህ ግራ እጅህን ስጠው። አንድ ምዕራፍ እንድትሄድ ካስገደደ ሁለተኛ ምዕራፍ ሂድለት። ስጦታ ይዘህ መጥተህ ከሆነ ወንድምህ ጋር ችግር ካለ ስጦታውን ተውና ከወንድምህ ጋር አስተካክል። ይቅርታ ጠይቅ፣ ከወንድምህ ጋር ተስማማ፣ ሰዎችን ውደድ፣ መልካም ሁን፣ መልካም አድርግ። በምድር ላይ ያሉን ዓመታቶች የተቆጠሩ ናቸው፣ ተለክተው የተሰጡ ናቸው። እና አንዳንዴ የቅርብ ወዳጆችህ ከዚህ ዓለም ተለይተው ሲሄዱ ስታይ ተቆጥረው የተሰጡን ዓመታቶች ናቸው ያሉ። እንደዚህ አጭር ከሆነ ደግሞ 3 ነገሮች ያደርግበታለሁ። አንደኛ እግዚአብሔርን አክብሬ ፈቃዱን አድርጌ እሱ ደስ በሚለው መንገድ ተመላልሼ አልፋለሁ እችን ዓመታት። አንድ ሁለተኛ ኤፊሽንትሊ እጠቀምበታለሁ፣ ሰራበታለሁ፣ ሰዎች እረዳበታለሁ፣ የሰዎችን መከራ ለመቀነስ የሚችለውን ሁሉ አደርጋለሁ። ሶስተኛ መጨረሻ እንደ ጉድ ኢንጆይ ያደርገዋለሁ። ይህን አጭር ዕድሜን ደስ እያንዳንዷን ቀን ከፍቶኝ መዋል አልፈልግም። እያንዳንዷን ቀን ኢንጆይ ያደርጋለሁ። አጭር ነው ህይወት። እግዚአብሔርን ፈቃድ አደርግበታለሁ፣ ሰዎች እረዳበታለሁ፣ ደስ ብሎኝ አሳልፈዋለሁ። ለምን ብለህ ነው ማትደሰተው? you have to be challenge ሁሌ አለ፣ ችግር ሁሉ ጊዜ አለ። በየቀኑ እንቅፋቶች ይኖራሉ። እኔ በህይወቴ ማዕበሎች የሚነሱበት ጊዜ አለ። ማዕበሎች ሲነሳ ሰርፍ አደርግበታለሁ። ሰርፊንግ ታውቃለህ? ማዕበል ላይ የሚጫወቱ ሰዎች ማዕበሉን እጫወትበታለሁ። ወደ ከፍታ ነው ይዞኝ የሚወጣው እና ሲነሳ ችግሮቹን ወደ እድል እየለወጥክ ሁሉ ነገር እስኪስተካከል ድረስማ ደስተኛ አልሆንም ብለህ ከጠበቅ ደስተኛ ሳትሆን ያልቃል። ተስፋ የሚያስቆርጡ ነገሮች ይመጣሉ በእኔ ህይወት። በተለይ ይሄ ሞብ አንዳንዴ ሲነሳብህ፣ ዘመቻ ሲደረግብህ ምናምን ተስፋ ሊያስቆርጥ ይችላል። ግን እኔ አሁን እንዳልኩ ማዕበሉን ሰርፍ አደርግበታለሁ፣ እጫወትበታለሁ። ከዛ ማዕበል ተነስቶ በውጪ እኔ ጋር ስትመጣ እኔ እግሬን ዘርግቼ ቡናዬን ይዤ መጽሐፍ ሳነብ ታገኘኛለህ። ከዛ ደግሞ ሲያሳድዱኝ ሰዎች እሮጣለሁ። የምሮጠው ግን ወደ ተራራ ነው። በጣም ስለሚያባሩህ አንተ ወደ ተራራው ሩጥ። ከዛ ራስህን ተራራው ጫፍ ላይ ታገኛለህ። በኋላ ያሳድዱህ የነበሩ ሰዎችን እንደዚህ ታያቸዋለህ። ያንን ማኔጅ ስለማድረግ በምድር ላይ ችግር እንዳለ ስለማውቅ ችግሮች ሁሉ ጊዜ አሉ። አይ ማኔጅ ደም። ነገ የሆነ ችግር ይኖር ይችላል። አይ ማኔጅት ግን ተስፋ አልቆርጥም።